داود عدوانا حنساب ملأخت كم حلالف عاوزي لكم تقار حواتي مبارك صباح ناي تفانقلتي تشالنج قبر لايو حدا راح ما تصبقون كي وتأكاتو نعوز التعناقفو بزحات تلعى اختبان لا تتلومو فليس حماقا تصبقون كي وتأكاتو ثانكيو أدحنا من حري خبرتي تردي يعني كاوغا تقارو شرطاتا كوبلينغ ور تقارو شرطاتا كوبلينغ ور أنا زم تخوزي نايب علي من قد الله بنايب علي من قد يزن قد سرح له الله أنا نايب علي كايدا لن نسخون كا سابورت غورنا سابورت غورو حدا سم تغراوا يزقون نغر غبرنا هلو نسخون سابورت غور تقارا يسونفو شرطاتا كوبلينغ بورو ما حدا راه أدحنا محوي حري داود عروان عسى العقل أغلي داود قتل حساب مين كفتنا قتل مصري أنا سابين حساب مستد كلا لورد تنش تناقر لورد الشورى أو الشورى እዚህ ላይ መናገር የምፈልገው እኔ ለአማራ ልጆች እሺ ቀጥይ ሁላችሁ ግን የሚታደርጊ እሺ አባቴ አመሰግናለሁኝ። እዚህ ለመናገር የምፈልገው አንድ ነገር ብቻ ነው ተናግሬ መውረድ የምፈልገው ጋላን እናጠፋለን። ሲጀመር እኔ በጣም የሚገርመኝ አብይን ከኛ በላይ ያሞገሱትና አብይ ነብይ ብለው እንትን ያሉት እነሱ ናቸው። ማን? እኔ አማራ ነኝ፣ እኔ ፋኖ ነኝ ተብዬዎች ማለት ነው። እነሱ ናቸው ከሁሉም በላይ አብይ ሲያሞግሱት የነበረው ከኛ በላይ ማለት ነው። ማንም ያውቃል፣ ጠንቅቆ ያውቃል። ዛሬ እሱ የጋላ የኦሮሞ መንግስት ስለመራ ብቻ ኦሮሞን እቺ ኦሮሞ የተባለውን እንትን ከሀገር እናጠፋለን። ማደጋስካር እኔ አንድ ነገር እነሱን መጠየቅ እፈልጋለሁ። ከማደጋስካር ነው የመጣው ኦሮሞ ከማደጋስካር ነው የመጣው ይላሉ። እሺ የነሱ አገር ኮረብታ ነው። ኦሮሚያ የምትባል ሀገር ለምለም ናት። ጠይብ ከኋላ መጥቶ ከማደጋስካር መጥቶ እንዴት ነው ለምለምን መሬት ሊያዝ የቻለ ኦሮሞ? አንድ ሁለት ደግሞ እኔ በጣም ይገርመኛል። እኔ ሳስበው እኔ አማራ ነኝ የሚሉት አንድ ምሁር የላቸውም ወይ የሚባል ለራሴ ለጭንቅላቴ ጥያቄ ይሰጠኛል። ምንድነው የእነሱ ትልቁም ትንሹ አካክ ዘራብ በለው መከተው ፍለጠው ማንን የጋላ ወይንም ኦሮሞ ብቻ ሳይሆን ብሔረሰብ እስቲ ከማጋ ይስማማል? በዚህ ጋር ጉራጌ ይላል፣ በዚህ ጋር ቅማንት ይላል፣ በዚህ ጋር አገው ይላል፣ በዚህ ጋር ትግራይ ይላል፣ በዚህ ጋር ኦሮሞ ይላል። ከአንድ ብሔረሰብ ጋር አይስማሙ። እነሱ ብቻ ነው እንዴ? እኔ አገሪቷን እኔ ብቻ ልምራ፣ ሁሉ ሃይማኖትን አጥፍቼ አንድ ሃይማኖትን ብቻ ተክዬ ልኑር? የለም፣ ይሄ አይሰራም። እና ይሄ ጥላቻን ትታችሁ አንድ ጠንቅቄ የምነግራችሁ ከእንግዲህ ማንም ዝም አይልም። እኔ ብቻ ልግደል፣ እኔ ብቻ ልፍለጥ፣ እኔ እናንተ ቁጭ ብላችሁ ሞት የምትሉ ከሆነ የለም። እሱ እስካሁን ባንደራጅ ራሱ ከዛሬ ጀምሮ ጠንቅቀን እንነግራችኋለን፣ እንደራጃለን። እናንተ ገዳይ ሆናችሁ ብዙም ጊዜ እናንተ ትገላላችሁ፣ እናንተ ታለቅሳላችሁ። ወለጋ ላይ የተካሄደውን አንገት ቆርጣችሁ ይዛችሁ ቁስላችን ነው ብለን እኛ የኦሮሞ በአንድነት ተነስተን እነሱን እንትን ስናሳክምና ቤት ያቃጠሉትን ቤት እንሰራላቸዋለን ስንል ለምን ይሆናል? ለምን ትሰራላችሁ? ወለጋ ላይ የተካሄደውን እራሳቸው ገለው ኦሮሞ ነው የገደለን አሉ። ጎፈንዲ ከአንድም 2-3 ነው የተለቀመው። አንድ የአማራን እናት አላጠለሉም። አንድ የአማራን እናት እስቲ እንደዛ በየቦታ የተለቀመ ጎፈንድሚ እስቲ ያሰፈሩት አንድ አማራ ያሰፈሩት አንጡልን። አንድነት የላቸውም። ከሚዲያ ላይ እኔ መሬት ላይ ወላሂ የሚገርመኝ ማለት ነው ኦሮሚያ ክልል ኦሮሚያ የምትባልን እናጠፋለን ከወሎ አልፎ ነው። እኔ ወላሂ በወሎ ኦሮሞ በጣም ነው የሚኮራው። ደረቴን ነፍቼ በጣም ነው የሚኮራባቸው። ልዩ ኃይልና እስቲ ትታዘቡኛላችሁ፣ ውሸትሽን ነው ትለኛላችሁ። ወሎ ኦሮሞ ልዩ ኃይል
ፋኖ ተብዬው እንዳለ ባላቸው አቅም በትልልቅ መዛራዎች ይሄዳሉ። እራሳቸው ደግሞ እያሉ ሸኔ ገደለን፣ ልዩ ኃይል ገደለን እያሉ የወሎ ገበሬ ቂጡን እየለጠለጠ ወደ ጎንደር ይመልሳል። ሲጀመር አብይ ለነሱ ልጨርስ። ለነሱ አብይ ለነሱ ያደረገውን ልንገርህ። አብይ ከትግራይ ላይ የፈታውን ትጥቅ እነሱን ነው ያስታጠቀው። አብይ ፋኖ ጌታ ነው ያላቸው። ዛሬ ግን እሱ ጠላታቸው ነው። ይገባቸዋል አይደለ? ክብር የማያውቁ ወላሂ ምስጋና የማያውቁ በበሉበት ላይ በበሉ ገበታ ላይ የማያሩት። እኔ አማራ ነኝ ተብዬው ብሔረሰብን ነው ያየሁት። አማራ ዝም ብለሽ ከተናገርሽ ራስሽ ወክለሽ ተናገሪ። አንድነት ስበኩ ነው የምላቸው። አንድነት ስበኩ እና ራስሽን ወክለሽ ተናገሪ። ለምንድን ብሔር ወክለሽ ትሳደቢያለሽ? አንቺ ጥንባታንስ አንቺ ነሽ የገማሽ። አንቺ ነሽ የገማሽ። አንቺ ለማኝ አትሳደቢ። ሚት አድርጊ። እኔ ሀሳብ ነው ያልኩኝ። እኔ ስድብ አላልኩም። እኔ ሀሳብ ነው ያልኩኝ እንጂ ስድብ አላልኩም። አሁን አንቺ ደቂቃ እያለቀን ያንቺ ደቂቃ ደግሞ እንጂ ናትካ ታይዲው ተረዲንለ እንዴት ናትካ ሓሳብ ተረዲኻ እንደኻ ኣብቲ ናትካ ሓሳብ ኣዘውቲርካ ክሰርሕ ንምንቲ እቲ ንሰብ ዝዛረቡ ሰብ ሕማቅ ቃል አንተ ዳዊት ዓርኪ አምጤልም እኮ ፍሒት ለምዝራው እኮ አብዩ አፍነኔ ባዕለም እንግዲህ ይሉሉ። አሁን እዚህ ጋር እየተናገረ ያለው እሱ አማርኛ ያልገባው ሰው ካለ ማለት ነው እየተናገረ ያለው እንደ አንድ ተራ ሰው ሳልሆን እንደ ተራ ሰው ሳትሆኚ እንደ ተራ ሰው ሳትሆን እንደ ህዝብ አሁን እንደ ተራ ሰው እኔ እንደ ፈለወር ወይም ደግሞ እንደ አክቲቪስት ዝም ብለህ ለራስህ ለጥቅም ብለህ አትለፍልፊ። ስለዚህ ስለ ህዝብ የምታስቢ ከሆነ ከህዝብ የሆነ በቃ ከጥላቻ ውጡና እስቲ በቃ በተረጋጋ መንፈስ እናውራ። በቃ ነፃ በሆነ መንፈስ እናውራ። ስለ ህዝቡ እናስብ። ስለ ህዝብ እናስብ ከሆነ የአንድን ማህበረሰብ ማንቋሸሽ አትችይም። አማራ እንደዚህ ያደረገኝ ትግራዋይ እንደዚህ እኔ ትግራዋይ ነኝ። ትግራይ ምን እንደደረሰ አንቺ ምስክር ነሽ፣ አንተም ምስክር ነህ። አሁንም ደረጃ ላይ ምን ላይ ደረጃ እንዳለ አንቺ ምስክር ነሽ፣ እኔ ማንም ምስክር ነው፣ ዓለም ምስክር ነች። ስለዚህ እንደ ህዝብ አስበን እኛ የተጎዳን መጠን እንደዚህ ልናነጋግራቸው መምጣታችን ራሱ በጣም እኔ ፕራውድ ነኝ። የትግራይ ልጅ መጥቶ እንደዚህ ብሎ እንደዚህ እናውራ ስለ ህዝብ እናስብ ሲልሽ በጣም ይገርማል። የሚገርም ነው፣ አሜዚንግ። መጥተሽ ግን ጥላቻህን ውስጥ ያለውን ጥላቻህን ልትደረግፍ የምትመጣ ከሆነ አትምጣ። ቤት ክፈትና ጭው። ለመሳደብ ከፈለግ 100 ሺህ መያዝ ትችላለህ። ተሳዳቢ ሰው ይወዳል ሰው። ቤትን ክፈትና ተሳደብ። እንደ ህዝብ ግን እናስብ። እንደ አማራ ህዝብ እየተጨፈጨፈ ነው። እንደ ትግራይ ህዝብ እየተጨፈጨፈ ነው። በ3 ማዕዘን በ4 ማዕዘን ተዘግቶ እንደ ኦሮሞ ህዝብ እየተጨፈጨፈ ነው። ምን እንደደረሰበት አይታወቅም። የአዲስ አበባ ህዝብ እየተጨፈጨፈ ነው። የትም ቦታ ላይ ጭፍጨፋ አለ። ብሔረሰቦች ምን ላይ ሁኔታ ላይ እንዳሉ ማንም የሚያውቅ የለም። ሁላችንም ኢንተርኔት ላይ ነው ያለነው። ስለዚህ ስለ ሰው እናስብ ከሆነ እንደ ሰው እናስብ ከሆነ አንድ ቅሬታ አለኝ። እናንተም ጋር አይደለም እኛም ጋር ቅሬታ አለኝ። ህዝብ ወደ መሬቱ ሳይመለስ መሬታችን ነፃ ሳይወጣ ምንድን ነው ሰላማዊ ሰልፍ ቀረ የሚል ቅሬታ አለኝ። የራሴ ብሔሮች ላይ የራሴ የትግራዋይ ብሔር ላይ ቅሬታ አለብኝ። ለምን የሆነ በቃ የሰው ስሜት ይኑርህ። በቃ ለህዝብ ትክክለኛ ለህዝብ የምታስብ ከሆነ ህዝብ ምን ሁኔታ ላይ አለ፣ ህዝቤ ምንድን ነው እየሆነ ያለው ብለህ ለማሰብ ጭንቅላትን ደቂቃ አስጠው። እዚህ መተሽ ስለ ኦሮሞ አንቋሸሽ፣ አማራ አንቋሸሽ፣ ትግራዋይ አንቋሸሽ የምታመጪው ለውጥ የለም። እዚህ ጋር ቶሪና ፋህን ግማተን ዘርግፈህ ነው የምትሄደው። ስለዚህ እንደ ህዝብ እናውራ። እሱ የጠየቀውን ጥያቄ እንመልስ። አይ እሱ የጠየቀውን ጥያቄ አንመልስም ከሆነ እንቶ ለስድብ ከሆነ ሁላችንም የምንውረድ። በኮሜንት መሳደብ እንችላለን። በሀሳብ የምችሉ ሀሳብ ነው። በሀሳብ እንጋጭ፣ እናውራ። ኣባህላ እስኪ ዳዊት ዓርከይ ክትዛረበለይ በምሓርኛ ጌርካ ተቐርባ ዳዊት ኣነ ስለዘይክእል ተምሓርኛ ስለዝኣብየኒ ዘሎ እንታይ ዳሎ መዘካ ዳዊት ዓርከይ ናይ ባዕለይ ሰራርሓ እንዲ ከፊተ ኣለ ማዓት ንዖም ኢለ ኮነ ኢለ ዘለኽዋ ነገር ስለዘለያ እንታይ መስለካ ዳዊት ዓርከይ ኤርትራ ናይ ኤርትራ ወታደርስ ኣብ ትግራይ እዩ ዘሎ። ትግራይ ኣካል ኢትዮጵያ ዳስ ኣይኮነትን እያ። ኣካል ኢትዮጵያ እንድሕር ተኮይና እቶም ናይ ወታደርና ሻዕብያ ዘሎ ዞም ጭነውቲ ዓፅሚ ህዝቢ ኢትዮጵያ መንግስቲ ኢትዮጵያ ተኮይኑ ይውፁ ዘይብሎም ተኮይኑ ህዝብካ እንደገና ሰላማዊ ሰልፊ ዘይወፅእ ሻዕብያ ካብ መሬት ኢትዮጵያ ይውፃ ኢሉ ቀዳመይ ትሕቶ። ካልኣይ ትሕቶ ከዓ ፋኖ ምዕራብ ትግራይ ኣላማጣ ሒዞ ዘሎ ብራያ እዚ ብሕጊ ይኸይድ
حجي حدو زرب قلواتيو بحق زعم من حرت قوين خام مريتنا وطيو بحق يحتوتو تحق خاو يفرد نهزبي نقدفو تحقي بحقنا تم حرت قوين غزر وين بحقنا انا حرت قوين غان وسدو صريت حط ازيا ابزين السرح زلو انا زين سخم لسو ليك قالو نزيو مملسم نفتا عن كل لياتو نفتا ناي بعلم صلي تردي خاني يا زي الك حدا دله አሁን እያለ ያለው የግላዊ ቅምሽን ወይም ደግሞ የግላዊ ቅምህን አውጣ። ስለ ኦሮሞ እንድትሳደብለት ፈልጎ አይደለም። ስለ ትግራይ እንድትሳደብለት፣ ስለ አማራ እንድትሳደብለት አይደለም የሚፈልገው። እኛ እንደ ተጋሩ አንድ አቋም አለን። የጋራ ጠላት አለን። የጋራ ጠላት አለን። የጠላታችን ደግሞ ያ ሻዕቢያ የሚባለው ኢትዮጵያን በትግርኛ ብሏቸዋል። በትግርኛ የማሰሙ ከሆነ አማራ ወይም ደግሞ ኦሮሞ የማሰሙ ከሆነ ልንገራቸው። የኦሮሞ ማህበረሰብ እወደዋለሁ፣ አከብረዋለሁ። የአማራንም እንደዛው ህዝብ እንደ ህዝብ ጠላት ነው ለማለት ለሁላችንም ስለማይጠቅምን ማለት ነው። ስለዚህ ምን አለ ኢትዮጵያ ክገዝ አንድ ሕር ኮይነ ፋሕብትን ከብል ኣለኹ ብሄር ብሄረሰብ ከባእሶም ኣለኒ በሃይማኖት ከባእሶም እየ ብፖለቲካ ከባእሶም እየ ማለት ምን ማለት መሰላችሁ? ኢትዮጵያን በማህበረሰብ አጣላት አለው፣ ብሄር በብሄር አጣላት አለው፣ ሁለት ቦታ ሶስት ቦታ ከፋፍላት አለው። ለመግዛት እንዲጣፍጠኝ ወይም ደግሞ ለመግዛት እንዲያመቸኝ እንደዚህ አይነት መጀመሪያ መውሰደው እርምጃ አለ። ሁለተኛ በሃይማኖት እንዲባሉ ራስ በራሳቸው እንዲጨራረሱ አድርጋለሁ። ከዛ በኋላ ኢትዮጵያን በኤርትራ ቤተ መንግስቱ ሰርቼ ኢትዮጵያን ለማስተዳደር ይመቸኛል የሚል ሀሳብ ኢሳያስ አፈወርቂ ከቤተ መንግስቱ ሆኖ መግለጫ ሰጥቷል። ያንን ሁላ የሰማ የኢትዮጵያ ህዝብ ሁሉም ገብቶታል። ከሀስከፈ ገብቶታል። 100% ገብቶታል። እርግጠኛ ነኝ። ስለዚህ እኛ እንደ ተጋሩ ኢትዮጵያንን ወይስ ከኢትዮጵያ ተገንጥለናል? በቃ